ሃይ ጋይዝ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ምንድን ነው አንተ ጭብርር ብለሽ የምትመጪብኝ እንዳትሉ፣ ይሄ ያመለጠ ቪዲዮ ነው። በቃ ቢይዘውም ቢሆን ያመለጠ ቪዲዮ ነው እና ቁርስ እየሰራው ነው። ለማቱም ለራሴ እየሰራው ነው። የምሰራው ምግብ ሪዛልቱን አሳያችኋለሁኝ እና ውዶቼ ምንም እንዳትሉ፣ ምንም ጀጅ እንዳታረጉኝ። ቁርስ እየሰራሁኝ በአጋጣሚ ይሄ ነገር ለምን የሚጠቅመኝ ይመስላችኋል? የዚህም ሪዛልት ነው የምሰራው እና ወዶቼ እንዴት ናችሁ? ሰላም ናችሁ? አላችሁ ወይ? ሰሞኑን ብቅ እያልኩላችሁ ነው። አላችሁ ወይ? ቦጫ ለማንኛውም እንዴት ናችሁልኝ? አላችሁ ወይ? እና ይሄን ቪዲዮ ስትጀምሩ ላይክ፣ በቃ ምንም አታርጉ፣ ላይክ አድርጉ ፕሊዝ። እንዲሄድ እንዲከሰግስ ላይክ አድርጉልኝ። ሰብስክራይብ ወይም ደግሞ ፎሎ አድርጉ ፕሊዝ እያካችሁ ላይክ አድርጉ። በቃ ልክ ስታዩት ላይክ አድርጉ እና እንደዛ ላዛችኋለሁ። ይሄ እንደዚህ አይወጣም። እኔ እንደዚህ የሚያወጡ ሰዎች በቃ የምር ደስ ነው የሚሉኝ። እኔ እንደዚህ አላወጣም። ሪዛልቱን ነው ማሳያችሁ ማለት ነው ውዶቼ። ቆይ ላስተካክለው። ይሄ ምግብማ እንደዚህ የሚያወጣ ሰው በጣም ጎበዝ ነው የምለው። የሪዛልት ነው ማሳያችሁ። ግን እንደኛ ያው ከሙያውም ነው። ሁለተኛ ደግሞ ያው ታውቃላችሁ አልናገርም እዚህ ጋር እና እናርግበትና ሪዛልቱን ላሳያችሁ። ይሄ ሁሉ ግን ምን ላደርገው ነው? እና እችን እናርግበታለን። ያው ገምቱ እስኪ ሳላሳያችሁ እስኪ ሳላሳያችሁ ይሄንን አይታችሁ የገመታችሁ ልጆች ንገሩኝ እና እንዳታቋርጡ። እሺ እዩ። ጥሩ ቁርስ ነው ጋብዛችሁ። አሁን ቁርስ አይደለም፣ ሰዓቱ ስንት ሰዓት እንደሆነ ታውቃላችሁ። እና በዚህ አጋጣሚ ደግሞ እቺ ቲክቶከሯ ማለት ነው ዱዓል ታውቃላችኋል። የእሷን ቪዲዮ እያየው የእሷ የተናገረችው ስትናገር ቢያምረኝስ። ከዛ ስራ አለኝ እኮ ደግሞ ፀጉሬ ልታጠብ፣ ፀጉሬ እየፈታው ነው። ከዛ መጥቼ ሰራው። ምንድናት በርበሬ። አሁን ያሳያችሁ በርበሬና ቅቤ ከተጠቀምኩ እና ዱዓልየዋ ይሄንን ቪዲዮ ካየሽ እና አድርሱልኝ ለሷ እና ቪዲዮ እያየው ያወራችሁ ነገር አምሮኝ ነው። እዛችሁ ስታዩ ታውቁታላችሁ እና ተው እኔም እያየው ስለሆነ እሷም ትይል ማለት ፈልጌ ነው። እናንተ ከርቀት ነው እንጂ ከቅርብ ፀጉሬ ከርቀት ያምራል፣ ግን በጣም ተንጨባሯል። እየፈታው ነው። ፀጉርሽ እንደዚህ አድርገሽ ነው ምግብ ምናምን እንዳትሉ፣ አይረግፍም። እሺ አይረግፍም። ተውታው። እኔ መጀመሪያም ተናግሬያለሁ፣ ይሄ ያመለጠ ቪዲዮ ነው ብያችኋለሁ ውዶቼ። ኦኬ እንደዚህ እናስተካክልና 1 2 3 ምንም ዲዛይን አላደረግበትም፣ ችግር የለም። እንደዚህ ታደርጉበትና ከዛ አንደኛ እንደዚህ ሰርታችሁ ብሉ። ሁሌ አንድ አይነት ምግብ ወይም እዚህ በስደት ያለ ነው የምበላውን ሁሌ አትብሉ። እሺ አንዳንዴ እንደዚህ ሰርት ያደርጋችሁ ብሉ በሚመቻችሁ ሰዓት ውዶቼዋ። አሁን ሪዛልቱን ላሳያችሁና ስበላ ደግሞ አሳያችኋለሁ ማለት ነው። ኦኬ ቆይ አያችሁት? ይሄ ነው የተሰራው እላችኋለሁ። ምንድነው ከለሩ? ነጭ ሆነ። ነጭ ግን አይደለም። ኦልሬዲ ይሄ እንትኑ ቢጫ ነው። ይሄ ደግሞ ቀይ ነው። ግን እሱ ነጭ ነው። ለምንድን አላውቅም፣ ከካሜራው ነው። ለማንኛውም እሺ ይሁን እንግዲህ እንደዚህ አድርጌ ያለው። አሁን ካጠገቡ የማቀርበው ነገር አለ። እሱንም ሳቀርብ ደግሞ አሳያችኋለሁ። ግን ውዶቼ ማለት ነው እሺ ቢዩ ምናምን የምትሉ ሰዎች አሁን አይደለም የምንበላው፣ ትንሽ ቀዝቀዝ በለኔ እያልኩ አይደለም የምበላው እና ትኩስም ቢሆን ችግር የለውም። ያው ካጠገቡ የማቀርበው ነገር አብሮ የሚበላ ነገር አለ። ግን ደግሞ ከዛ በፊት ስራ ላይ ነበርኩ ብያቸዋለሁ አይደለ? አልጋ እያነጠፍኩ ነው። ስለዚህ አሁን ሄጄ ፀጉሬን ሻብ ነገር ላድርገውና እንደዚህም ቢሆን ችግር የለም ሄጄ ያለችኝን ስራ ፊክስ አድርጌ መጥቼ ነው የምበላው ማለት ነው። አሁን ቤት ውስጥ ሰው ስለሌለ የሰራሁት። ስለዚህ ስበላ ችግር የለም ቢኖሩ፣ ስሰራ ቢኖሩ ጥሩ አይደለም እና
እንደዛ ነው። ተመልሼ እመጣለሁ። ያለችኝን ስራ ፊክስ አድርጌ መውጣት ነው። ከዛ ግን ላይክ አድርጉ ፕሊዝ፣ ላይክ አድርጉ፣ ኮሜንት አድርጉ። አይደለም ቪዲዮ እኔ ራሱ አምልጬ ነው የመጣሁት። እሺ እወዳችኋለሁ። እና ተመልሼ መጥቻለሁ። ቅድም እንዳልኳችሁ የቀረኝ ስራ ምናምን ፊክስ አድርጌ ጨርሼ መጥቻለሁ። አሁን ደግሞ እየበላሁ ነው እና ስራ ሰርቼ ጨርሼ ምናምን ፀጉሬን ቅድም እንዳያችኋለም አሁን ተይዟል እና ረሳሁት የምር ረሳሁት እና ትንሽ ቀዝቀዝ ብሏል። ችግር የለውም ያው እንደምፈልገው ሆኗል ማለት ነው። እና ከአጠገቡ ቅድም አብሬ አቀርባለሁ ብዬ ነበር። በጣም ነው የሚጣፍጠው። እንደዚህ ብዙ ሰው አይወድም፣ ግን በጣም ነው የሚጣፍጠው። ጥቅምም አለው ማለት ነው። ቆይ ላሳያችሁ። ይሄውና ሳላሳያችሁ ከመንገገቤ የተነሳ በልቻለሁ ትንሽ። ካጠገቡ ደግሞ ይሄውና እርጎን አሁን ለብቻ አደረኩት። በጣም የሰራሁት በጣም ብዙ ስለሆነ አንድ ላይ አድርጌ ከሚቀርብኝ እየቀነስኩ አንድ ላይ በላለሁ ብዬ ነው። እና እንደዛ እላችኋለሁ። ውስጡ ያለው አንሷል፣ እሱንም እጨምራለሁ፣ እበላለሁ እላችኋለሁ። እና እየበላን ኑ እንብላ ውዶቼ፣ ላጉርሳችሁ። እና ውዶቼ እና በመቻችሁ ሰዓት እየሰራችሁ ብሉ። እና ብዙዎቻችሁ እንደምትሉት ስሩና ብሉ ትላላችሁ፣ ግን አይመቻችሁም፣ ግን ጊዜ አታጡ። እናንተ የሆነ ልክ ክፍት ጊዜ ስታገኙ ምንድነው የምታደርጉት? የሆነ ሌላ ነገር ላይ ጊዜያችሁ የምታጠፉት ወይም ደግሞ ስልክ ምናምን እንጂ እንደዚህ ይሄ ነገር ይጠቅመኛል ይሄ ነገር ልጠቀም ምናምን አትሉም። በነገራችሁ ላይ የሚበላ ብቻ አይደለም ብዙ ራሳችሁ ላይ ምናምን እሱን ሌላ ጊዜ እናወራለን። ግን ዛሬ ስለዚህ ነው የምናወራው። ስለዚህ እና ውዶቼ እወዳችኋለሁ። በምታዩኝ ቦታ ላይ ላይክ አድርጉልኝ። እኔ ቲክቶክ ላይ ሊሆን ይችላል፣ ዩቲዩብ ላይ ሊሆን ይችላል፣ አላውቅም ነው የምለቀው። እና ፕሊዝ በምታዩኝ ቦታ ላይ ብቻ ላይክ አድርጉልኝ። አመሰግናችኋለሁ። ሼር ኮመንትም አድርጉልኝ። እና ውዶቼ ብሉልኝ፣ ጠጡልኝ፣ ውሃ ጠጡ፣ በቂ ጊዜ ለራሳችሁ ስጡ። አመሰግናለሁ። ወዳችኋለሁ። ኑሩልኝ።